ምናልባት ታውቁ ይሆናል ምኒልክ መንግስት ሚውዚየም ለማድረግ ብዙ ገንዘብ እየፈሰሰ ብዙ የማሻሻል ስራዎች እየተሰሩ እና በጣም በሚገርም መልክ የድሮ ቅርጹን እንዳያዘ ተቀምጧል ተሰርቷል። አሁን ኦልሞስት ፊኒሽድ እና እዛ ስገባ ለማየት የአጼ ምኒልክ ዙፋን አለ የሚቀመጡበት ግብር ሲያበሩ የሚቀመጡበት ትልቅ ዙፋንና ያንን ምን ልታረገው ነው አልኩት። ሶዋት የዛ ትርጉም ምንድነው የሚሆነው አልኩት። በነገራችን ላይ የአጼ ምኒልክ ብቻ ሳይሆን ከዛ በኋላ የጃንሆይም የመንግስቱም እንትን አለ እዛ ሙዚየም ውስጥና የአጼ ምኒልክን ምስል በዚህ በዋክስ ሙዚየም እንደ ማዳም ቱሶ እንደሚሰራው አይደለም በዋክስ ሙዚየም አሰርቼ ዙፋናቸው ላይ አስቀምጣቸዋለሁ አለ። በዙፋን ችሎት ደግሞ የጃንሆይ እንትን ያለበት ላይ የጃንሆይን ምስል እንደዚሁ በዋክስ እንትን አሰርቼ አስቀምጣቸዋለሁ አለ። and I think eventually የመንግስቱንም ሊያረግ ያስባል ይመስለኛል። ለምን ነው እዛ ድረስ የምትሄደው አልኩት። አይ what is the purpose አልኩት። ወይ ችግሩ አለ የኦሮሞ ወጣቶች የኢትዮጵያን ታሪክ የሚያውቁት አንደኛ ኢትዮጵያውያን ዛሬ ሰው ታሪካቸውን በደንብ ያውቁም ማለት ከዛ ባሻገር ግን ከምታነበው መተህ ስታየው እነኚህ ሰዎች whatever ይሳሳቱ whatever ችግር ይኖርባቸው እቺን ሀገር ለማሳደግ በእነሱ ባላቸው ዕውቀት ባላቸው እንትን ምን ያህል እየሞከሩ እንደሆነ የኦሮሞ ወጣትና ሌላ ወጣት መጥቶ ሲያይ ይሄ ያለው የብደት የዘር ፖለቲካን ትንሽ ያረጋዋል። አትሊስት አፕሪሺየት ማድረግ ይጀምራሉ። እነኚህ የታሪክ ሰዎች በጊዜያቸው የሚችሉትን ማድረጋቸው አክቹአሊ ከጎኑ የቴሌግራሙ አይ ዶንት ኖ ያን ቤት ያያችሁ የምታውቁት ከሆነ የቴሌግራም እንትን አለ እና በዛ ጊዜ ቴሌግራም ያው እንደምታውቁት ትልቁ ቴክኖሎጂ ነውና አጼ ምኒልክ ያንን ቴሌግራም እዛ ማስገባታቸውን ሲያይ ለካ ለቴክኖሎጂም እንትን ያረጉ ነበር ይላል። አጼ ምኒልክ ማደሪያ ጋር ደግሞ ከታች ያለች አንድ ትንሽ ቪላ ቤት አለችና እዛች ቪላ ቤት የሳቸው ቤተሰቦች የሚቀመጡበት ትንሽ ራቅ ብሎ ነው። ከሳቸው ልክ ማደሪያ ታች ግን ያለችው ቪላ የፊታውራሪ ሀብተ ጊዮርጊስ መኖሪያ ፊታውራሪ ሀብተ ጊዮርጊስ ፖሎይስ አጼ ምኒልክ አጠገብ ናቸውና አንዳንድ ጊዜ ከመኝታ ቤታቸው ወርደው ነው የሚያናግሯቸውና ፊታውራሪ ሀብተ ጊዮርጊስ ኦሮሞ ናቸው። ቢያንስ ግማሽ ኦሮሞ ናቸው። አንድ የኦሮሞ ወጣት መጥቶ አጼ ምኒልክ ከኦሮሞዎች ጋር የነበራቸውን ቅርበት ሲያዩ ይሄ ያላቸው አጼ ምኒልክ ጡት ቆረጡ ጅን ያሉ ምናምን የሚለውን ነገር ያረጋዋል። በዚህ መልክ የሀገራችንን የመጥፎ ታሪክ እንትን ትንሽ እያከምነው መሄድ እንችላለን ብዬ አስባለሁ። ለዚህ ነው ማረጋው። አሁን ይሄን ሰውዬ እኔ ካንተ በላይ ኢትዮጵያዊ ነኝ ብዬ ብከራከር ምንድነው እኔስ ሆን ከዛ በላይ ምን አደርጋለሁ? አንዱ ይሄ ከታሪካችን ጋር ያለንን ጸብ እንቁረጥ የሚል ከሆነ የዚህ አይነት መሪ መጥቶ ይሄን ነው ማድረግ ያለብን ኢትዮጵያውያንን ማቀራረብ አለብን ሲል የለም ከኢትዮጵያዊነቱ በላይ ኦሮሞነቱ ይበልጥበታል ለማለት የሚችልበት ምንም መሰረት የለም። እነኚህ ሰዎች የሚጠየቁ ከሆነ ይሄን ለውጥ በሚመለከት ወደ ተባለው ቦታ እያደረሱት አይደለም ምንል ከሆነ በቂ ኢትዮጵያዊ ባለመሆናቸው አይደለም ወይንም የኢትዮጵያን አንድነት ማስጠበቅ ባለመፈለጋቸው አይደለም። የአንድ ነገር አለ አብይ ሲናገር ሰምታችሁት እንደሆነ እኔ እዚህ ቦታ ላይ እስካለሁ ድረስ ኢትዮጵያ በምንም አይነት አትከፋፈል የሚለው ነገር አለ። በምንም አይነት እኔ ገለው የከፋፈሏት እንደሆነ ነው እንጂ በእኔ ህይወት ላይ ኢትዮጵያን አይከፋፍሉትም የሚል ሰው ነው። ይሄንን የምንጠራጠርበት ምክንያት ነው። ኦዳ ጀደሜ ከን ሆጀተሜ ጊንጎ ባስኬትቦል ይፈካቱ manni oromoo jedhamee kan kaane warra kaan irraa hojjetame laastikiin kan irratti maxxanfame mana laastikii addunyaati kan ciccituudhaan ni beeki. Innaa isa kanatu kun immoo mana oromoo agarsiisuuf filosoofii kamiin hojjetame kuni
jennaan lakki hojjetame bakka nu dhiisa haasaan barbaannu jedhan warri nu faana turan iyyaan ture achi keessatti jechuudha. Ammas immoo gara keessaatti hoggaa seennu waa'ee irreechaatu dhiyaate waa'ee irreechaa wanni tokko tattaa'ee jira. Isa keessatti maaltu jira irra gubbaarra alaabaa Habashaa diimaa salamuuxxii sana irra kaa'ameera. Jaranaa kanarraa namni irreeffatu jala Oromoodha. Alaabaa abbaa gadaa akkamitti irra taane jennaan ayi kun akkasumatti hojjetamee nuun jedhan. Eenyu hojjete? Oromootu hojjete. Sana booda gamaalan godhee duubatti deebi'ee tan siidaan Minilik akkamitti hojjetame maaliin akkamitti hojjetame qorachuun jalqabe sana booda. Duubatti deebi'een isuma qorachiisu sanaan waan gaariitu hojjettanii siidaan Minilik kana eessatti hojjetamee dhufee jedheen biyya Jaappaanitti hojjetamee dhufee naan jedhan. Maalirraa hojjetamee jennaan seem ka jedhamu wanni baay'ee qaalii ta'e irraa hojjetamee kun birrii doolaara miiliyoona meeqatu itti ba'ee hojjetamee of eeggannoodhaan dhufee jedhe. Egaa achitti waan deebisuus na wallaalee galatoom jedhe tamma.